ይሄን ደፍረን ነው የምንናገረው። ለምን መሰላችሁ? የመስቀል ክብረ በዓል በሰማያት አለ ወይ? ጥያቄ አለ እንዴ በሰማያት? ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመስቀል ደመራ ብላ መስቀል አደባባይ ላይ ወጣ ከተራ ስታከብ እንዲሁ በሰማያት የመስቀል ደመራ አለ ወይ? አለ? መልሱልን። ጥያቄ አለን እኛ። እዚህ ጋር መብሮ ይናገራል። ዮም በዓለም መስቀሉ በሰማያት በላይሉ ወዘነግሰ በምድር ከመ ያብርህ ለአሕዛብ ወለኩሉ ዓለም ዮም በዓለም መስቀሉ በሰማያት ወበምድር ይላል። የመስቀል በዓል በሰማይና በምድር አለ ወይ? ለመስቀል ክብረ በዓል ተሰርቶላል። የትኛው መልአክ ነው የመስቀልን ክብረ በዓል ያከበረ? የትኛው መልአክ ነው ደመራ ደምሮ የሚያከብር? የትኞች መላእክቶች፣ የትኞች ኪሩቤል ሱራፌል፣ የትኞቹ እልፍ አእላፋት ሰራዊቱ ናቸው በሰማይ አደባባይ ላይ ደመራ ደምሮ የሚያመልኩ? ይሄንን የኢትዮጵያ ኦርቶዶክስ ሊቃውንት መልስ ሊሰጡበት ይገባል። ጥያቄ አለን በእናንተ ላይ። ለምታዜሙት ጥያቄ አለን፣ ለምትጮሁት ጥያቄ አለን፣ ለምትቀድሱት ቅዳሴ ጥያቄ አለን፣ ለምትቀኙት ቅኔ ጥያቄ አለን፣ ለምታነቡት ገል ድርሳት ጥያቄ አለን፣ ለምታነቡት ቄሶቹ ታምራት ጥያቄ አለን፣ ለምትበሉበት ለምትጠጡበት ድግስ ተስካር ሙት ዓመት ጥያቄ አለን። በሙሉ ጥያቄ አለን እኛ ታድሶች። ለምን መጻሕፍትን ስለሳታችሁ? መጻሕፍት የሚናገሩት ስለማትናገሩ። ስለዚህ በመጽሐፈ ድጓ ክርስቶስ ሳይሆን መስቀል የሚመለክ መሆኑን፣ በመጽሐፈ ድጓ ክርስቶስ ሳይሆን መድኃኒት መስቀል መሆኑን፣ በመጽሐፈ ድጓ የመስቀል በዓል ክብረ በዓል በሰማይ በምድር ያለ መሆኑን፣ የትኛው መልአክ የትኛው ሱራፌል የትኞቹ እልፍ አእላፍ መላእክቶች ናቸው በሰማይ ደመራ ደምረው የሚያመልኩ? ይሄ ጥያቄ አለ ለሊቃውንቱ። የኢትዮጵያ ቤተክርስቲያን ሊቃውንት ወደ ወንጌል እስካልመጣችሁ ድረስ እውነትን እስካልተቀበላችሁ ድረስ በሰማይም ሆነ በምድር አሁን በእግዚአብሔር ፍርድ ውስጥ ናቸው ያላችሁት። ስለዚህ እኛ በቤተክርስቲያን ሊቃውንት ላይ ጥያቄ አለ። ሌላው መስቀል ኃይልን ወፀወድነ፣ እንዲያው መጠጊያችን አንተ ነህ ተብሏል። መስቀል ቤዛችን ነው፣ ምትካችን ነው። ስለኛ ምትክ ቤዛ ሆኖ መስቀል ላይ የተሰቀለ መከራን የተቀበለ ወበእንተ ኃጣውኢነ ውእቱ ተሰቅለ ዲበ ዕፅ ነው የሚለው አይደል ጴጥሮስ? የተሰቀለ ክርስቶስ ነው። በሰማይ በምድር ሰውን ለማዳን አንድ አካል ቀራንዮ መስቀል ላይ የተሰቀለ አንድ ነገር የለም። ስለዚህ መስቀል ቤዛችን ነው። መስቀል መድኃኒተ ነፍስ ነው። መስቀል ምንድነው? ምጽናተ ቅጽርነ ዝንቱ መስቀል ቤዛነ ኃይልነ ወፀወንነ ዮም ፍስሐነ፣ ዛሬ ደስታችን ነው። ይሄ የመጽሐፈ ድጓ ትምህርት ነው። ስለዚህ የድጓ ተማሪዎች፣ የድጓ አስተማሪዎች፣ የድጓ መምህራን መስቀል ድጓ ትክክል አይደለም። ስለ መስቀል የተጻፈው ድጓ ትክክል አይደለም። መስቀል የክርስቶስን ስፍራ ተክቶ መስቀል አዳኝ ተብሎ፣ መስቀል መድኃኒት ተብሎ፣ መስቀል ቤዛ ተብሎ፣ መስቀል መጠጊያ የቅጥር መጠበቂያ ተብሎ መተርጎሙ በራሱ በደል ነው፣ እርግማን ነው። ስለዚህ የኢትዮጵያ ቤተክርስቲያን ሊቃውንት ድጓን እናስተምራለን ካላችሁ ይሄን በሙሉ ድጓን ስለ መስቀል የተጻፈን ይሄ ከንቱ ትርክት ትታችሁ ስለ ክርስቶስ እንድትዘምሩ፣ ስለ ኢየሱስ ሞትና ትንሣኤ፣ በመስቀል የተሰቀለው ቤዛችን ነው፣ መድኃኒታችን ነው፣ ቅጥራችን ነው፣ መጠጊያችን ነው፣ ኃይላችን ነው፣ ክብራችን ነው፣ ሞገሳችን ነው፣ አክሊላችን ነው ብላችሁ እንድትናገሩ እንጂ ይሄንን ከንቱ ድርሰት ተረታተረ ድጓ ተምራችሁ የዱር መነኩሴ ከጻፈው ድርሰት ጋር እኩል እኮ ናችሁ እናንተ። ሊቅ ተብላችሁ ግን እንዲህ አይነት ድርሰት ስታዜሙ በጣም ነው ሶሪ፣ እናዝናለን። ስለዚህ የኢትዮጵያ ቤተክርስቲያን ሊቃውንት እንዲህ አይነቱን ድርሰት በደንብ እንድታስተካክሉ እንድታዩት እንጠይቃለን። መስቀል ተስፋ ቅቡፃን ይላል ድጓ። ተስፋ ቅቡፃን የድሆች የምስኪኖች ምንድነው ተስፋ? ምን መስቀል። እንዲህ አይነቱ ትምህርት በደንብ መስተካከል አለበት። ባጭሩ የድጓ መምህራን የቤተክርስቲያኒቱ ሊቃውንት እንዲህ አይነቱን ድርሰትና እንዲህ አይነቱን ዜማ ትታችሁ ለክርስቶስ ኢየሱስ ተቀኙ፣ ለበጉ ለታረደው ተቀኙ፣ ለበጉ ለክርስቶስ ኢየሱስ ዘምሩ። ታውት እሱ መድኃኒት አይሆናችሁም፣ ሊያድናችሁ አይችልም። ወደ ካህናቱ ልምጣ። እሺ ሊቃውንቱን እንደዚህ ካዩዋቸው መስተብቁ የካህናት አገልግሎት ነው። ሊቃውንቱ ቢያውቁትም ቢያዜሙትም ቢያስተምሩትም ግን መስተብቁ የተባለ ድርሰት ደግሞ ስንመጣ ግን የሚገርመው ደግሞ የካህናቱ አገልግሎት እንዲሁ ከሊቃውንቱ አገልግሎት ጋር የተያያዘ ነው። እኔ አንድ ነገር ብቻ ማንሳት ነው የምፈልገው። መስተብቁ ዘመስቀል ላይ ስንሄድ ለክብረ ዝንቱ መስቀል ክርስቶሳውያን ንስገድ በፍርሃት ወበራድ ኪያሁ ፈጣሪ ህላዌ ወልድ እስመ ቀደሶ በደሙ ዋኮ በደመ ባይድ መልዕልተ ዝንቱ መስቀል አመሞተ መለኮት በተሰይቱ ተስፈይተሰ መለኮት ተፈልጦ ወይታት ወሳ ቦቱ ይልና በበትረ ዝንቱ መስቀል ሐዋርያቲው ለዘሞተ እንዘ ይገብሩ መንከራተ ሰደዱ አጋንንት ይላል። በጣም መሰመር ያለበት ሐዋርያት አጋንንትን ያባረሩት በኢየሱስ ነው ወይስ በመስቀል ግማሽ በቁራጭ መስቀል ነው?
በጉልበት ነው እንዴ? በዱላ በድብደባ ነው እንዴ? ዛሬ የኢትዮጵያ ቤተክርስቲያን ካህናት በጥፊ እየደበደቡ በመስቀል የሰው ጀርባ እያደሙ በመስቀል የሰው ፊት እየቀጠቀጡ ነው እንዴ? ሐዋርያት መንፈስ ርኩስ በስሙ ለእግዚእነ ኢየሱስ ክርስቶስ በኢየሱስ ክርስቶስ ስም አዛለ ውጣ አይደል ያለው ጳውሎስ? ውጣ እኮ ነው ያለው። በማን ስም ነው ያለው? እጁን ሰው አካል ላይ ያላሳረፈ ጳውሎስ ውጣ ብሎ ሰው ግንባር ላይ መስቀል አላስቀመጠም። እጁን አላሳረፈም፣ ክንዱን አላሳረፈም፣ ኃይሉን ጉልበቱን አላሳረፈም። ትእዛዝ ነው ያዘዘው። ውጣ እስኪ ውጣ በሉ። ወዳጄ ሐዋርያት አጋንንትን አባረሩ። በምን? በመስቀል። በፍጹም በመስቀል አይደለም። ሐዋርያው ቅዱስ ጳውሎስ ቢጠየቅ ዛሬ፣ ሐዋርያው ቅዱስ ጴጥሮስ ቢጠየቅ፣ ሐዋርያት በሙሉ አጋንንትን እንዴት አወጣችሁ እስኪ ንገሩን አስተምሩ ተብሎ ቢጠየቁ ዛሬ እርግጠኛ ሆነን የምንናገረው በኢየሱስ ስም አስወጣን ነው የሚሉት እንጂ በመስቀል ድብደባ የወጣ አጋንንት የለም። እዚህ ጋር ስንመጣ ግን ምን ብሎ ነው የሚናገረው? ምን ብሎ በበትረ ዝንቱ መስቀል ሐዋርያቲሁ ለዘሞተ እንዘ ይገብሩ መንክራትን ምን አደረጉ? በመስቀል በትር በዱላው አይደለም ታምራት ያደረጉ። ከዚያስ ሰደዱ አጋንንትን አባረሩ። ወሰበሩ ጣዖታትን ሰባበሩ ይልና በእንተ ዝንቱ አዘዙነ መምህራነ ቅዱስ ወንጌል። ደግሞም ስለዚህ የቅዱስ ወንጌል መምህራን ምን አሉን ነው የሚለው? አስተማሩን፣ አዘዙን። ውሸት ቅድም መምህር አይደለን አንስተውታል። ወዳጆቼ የካህናት አገልግሎት ሴት መደብደብ አይደለም፣ ወንድን መደብደብ አይደለም። በመስቀል ጸበል ላይ የሆነ ቤተክርስቲያን ቅጥረ ቤተክርስቲያን አውደ ምሕረት ጸበል ቦታ ዋሻ ገደላ ገደል ውስጥ የሰውን አካል በመስቀል መደብደብ ሳይሆን ኢየሱስን ሰብኮ ሰዎችን ከክርስቶስ ጋር ማገናኘት ነው። ክርስቶስን ለትውልድ ማስተዋወቅ ነው። ክርስቶስ እንዴት እንደሞተ የክርስቶስን ሞት፣ የክርስቶስን ትንሣኤ፣ የክርስቶስን መከራ ሞቱን ለትውልድ መናገር ማብሰር፣ ወንጌልን መናገር እንጂ በመስቀል በበትር እየደበደቡ አጋንንትን ማስወጣት አይቻልም። በምንም ተአምር በዱላ አጋንንት አይወጣም። የሚወጣው በኢየሱስ ስም ነው። አጽንኦት ሰጥተን እንናገራለን። እንደ ተሐድሶ አገልጋዮች አጋንንት፣ መናፍስት፣ ኃይላት፣ ስልጣናት የሚቀጠቀጡት የሰውን ሕይወት ለቀው የሚሄዱት በኢየሱስ ስምና ስም ብቻ ነው። በሌላ ስም የለም። አመድ በመቀባት ሰይጣን አይወጣም። ጸበል በመረጨት ሰይጣን አይወጣም። ድርሳን በማስነበብ ሰይጣን አይወጣም። አጋንንት በድርሳን በተአምር በገድ አይወጡም። አጋንንት ከሰው ልብ ከሰው ሕይወት ተነቅለው የሚወጡት በኢየሱስ ስም ብቻ ነው። ስለዚህ እንደ ተሐድሶ አጽንኦት አድርገን የምንናገረው የካህናቱ አገልግሎት በድብደባ መሆን የለበትም። በበትር በመስቀል መግረፍ አይደለም። በአለንጋ አላያችሁም? ሊቃውንቱ አላያችሁም? እናንተ አያሳዝናችሁም? ህዝቡ ባለንጋ እየተገረፈ በግድ ጩህ እየተባለ እየጮኸ እየለፈለፈ የሚገርም ነገር የሆነ አሸንዳ እስኪ ጨንቀው ድረስ ውሃ እየተደፋበት አጋንንት አይወጣም። በእንዲህ አይነት መንገድ እኮ ሲጨንቀው ይጮሃል። ወደ ልምጣ በመግረፍ ነው። አሁን ዛሬ ይሄ ልዩ መገለጥ ነው። እሌኒ ይህ ክርስቲያናዊት ነች። ቅድም ተናግረናል። ሰውን በመጨቆን ክርስትናን ማስሄድ አይቻልም። ሰውን በመጨቆን ጫው ነስነሳ እንደ በግ አብልታ አስጠምታ እና ተናዘዝ እያለች እየገረፈች የት ነው የክርስቶስ አረጋዊ ገይሰ ይላል። እዚህ አንቱም ለድዋው ላይ ሲናገር ሽማግሌው ምን አደረገ? ገሰገሰ። ከጭንቀቱ የተነሳ እንዲያው እዚህ ከሶስቱ ተራራ አንዱ ሳይሆን አይቀርም። እስኪ ጭስ ዕጣን አጭሽና ዕጣኑ ወደ ሰማይ ሄዶ ወደ ምድር መጥቶ ካሰገደበት ካረፈበት ቦታ ላይ እሱን አስቆፍሪ ያላት ይላል። ተመልከት። ይሄ ጥንቁልና ነው አይደለም? እኔ የማውቀው የሆነ ኢትዮጵያ ሕዝብ ጭስ አጭሶ የሆነ ጭስ ወደ ሰማይ ወደ ምስራቅ ወደ ሰሜን ሲሄድ የሆነ የጥንቁልና መንፈስ ዛር እንደሆነ እንጂ ትክክለኛ ምልክት እንዳልሆነ ነው የማውቀው። ስለዚህ በጭስና በዕጣን የተደረገ ይሄ ጥቆማ ራሱ መፈተሽ መቻል አለበት ነው። መፈተሽ መቻል ከዕጣን ጋር የተያያዘ ከዚህ ከጭሳጭስ ጋር ከእጽዋት ጭሳጭስ ጋር አለ። በስርንቻ ምናምን በየገደሉ በየዱሩ እየቆፈሩ እያመጡ ጠንቋዮች ለህዝብ ይሰጡታል። ይሄ ለምንትን ለይሄ ለንትን ለዝንብ ይሉሃል፣ ለተባይ ይሉሃል፣ ለምናምን ከዚያ ሲቀጥሉ ደግሞ ለገበያ ለመስተፋቅር ይሉሃል። እንደገና የኢትዮጵያ ህዝብ የምታጨሱትን ለዩ ምን ተሰርቶበት እንደመጣ ማወቅ መቻል አለበት። ስለዚህ አጋንንት የተባረሩት በኢየሱስ ክርስቶስ ነው። ከዚያ ምን ብሎ ይናገራል? ከዚያ በአምሳለ ፈጣሪ ልዑል ንስግድ ለመስቀል ወለማርያም ድንግል። ይሄ ባይል ቅድም ተናግሯል። እንግዲህ ለማርያምና ለመስቀል ምን በለን ይላል? እንስገድ። እስቲ ወደ ዲያቆናት አገልግሎት እንምጣ። እንዲያው እንግዲህ መቼም አንጨርሰውም በእውነቱ ጸልዩ ቅድመ መስቀል ኩልክሙ መሃይምናን እንዘ ትዝህዎ በየማን። ተመልከቱት ምን ብሎ የቅዱስ መስቀል እንጨትንም
እንለምነዋለን። የስልጣንና የኃይል ጥንካሬ ያለውን በመልክና በአካልም የተለየ የሆነውን ይላል።